ምን ስም እንደተሰጠን በምን አይነት ሙቀት እንደተጨበጨበልን አይደለም፣ አይተናል፣ ሰምተናል። ከየት? ከራሳችን ከቤታችን። ይሄ ህሊናን ያቆስላል። ዛሬ ግን መድፌ ምላጩ አይደለም፣ የአንድነት ምግባችን እንኳን እየተለወጠ ያለበት ሰዓት ነው። 7 ቀን መቆየት ተስኖት በሁለተኛው በሶስተኛው ቀን መጥቶ ከእኔ ቢጤው ቅስናውን ተቀብሎ ጨምሮበት መስቀሉን ይዞ ባራኪ ሆኖ በአደባባይ ብቅ ብሎ እናየዋለን። ለመነኮሳት ለመነኮሳያት እየተሰጠ ያለው ስም ጨርሶ የማይገናኝ የማይዛመድ መሆኑንም እየሰማን ነው። አንዱ ገዳም ላይ የኖረ መነኮስ ብድግ ብሎ እዚያ አውኮ ገዳሙን አመሰቃቅሎ ገዳማዊ ስርዓቱን ገለባብጦ የቁሪት ፍላጎቱንና ምኞቱን ፈጽሞ አስፈጽሞ ከዚያ ሲነቃበት እውነተኞች አባቶች እናቶች በጸሎትም ወደ እግዚአብሔር አመልክተው አስፈንጥሮ ሲሰደው ከየት መጣህ ሳይባል ሌላው ገዳም ላይ ይገባል። ተመሳስሎ መኖር አንድ ጊዜ ወደ ዓለሙ አንድ ጊዜ ወደ ገዳሙ ብቅ ጥልቅ የሚለው ማስተሳሰብ ከባድ ነውና፣ ስለዚህ አስተፋጥን ለፈቲያ ሁሉ ማይሰራት ዛፋ እምኔከ። ምክንያቱም ቤተ ክህነቱ ነው እንዲህ ያደረገ፣ ሲኖዶሱ ነው እንዲህ ያደረገ የሚለው ትችት ከዚህ በኋላ አይሰራም። ዛሬ ግን መልኩን ቀይሯል፣ ጠባዩን ለውጧል። ከአንድነት ገዳማት ይልቅ የቁሪት ገዳማት እየበዙ ነው። ክቡር ረዳት ፕሮፌሰር ቀሲስ ግርማ በንቱ በመንበረ ፓትርያርክ ጠቅላይ ቤተ ክህነት በማህበራዊው ዘርፍ ምክትል ስራ አስኪያጅ፣ በዚህ ጉባኤ የተገኛችሁ በሙሉ ከሁሉ አስቀድሞ ልዑል እግዚአብሔር ቅዱስ ፈቃዱ ሆኖ በዚህ ዕለት እንድንሰባሰብ ስለ ገዳማቶቻችን እንድንወያይ ስለ መንፈሳዊ ሕይወታችን እንድንመክር የምንኩስና ሕይወት የጥንቱን የጠዋቱን ስርዓቱን በመጠበቅ ለሚመጣው ትውልድ ለማስረከብ የምንችልበትን ስራ ለመስራት ያሰባሰበን የፈቀደልን ከያቅጣጫው በዚሁ በጽርሐ ተዋሕዶ እንድንገናኝ የፈቀደልን እግዚአብሔር ስሙ የተመሰገነ ይሁን እያልኩ ሁላችሁንም እንኳን ደህና መጣችሁ እላለሁ። በመንበረ ፓትርያርክ ጠቅላይ ቤተ ክህነት ስም በቆይታችን ሁሉ እግዚአብሔር ከኛ ጋር ሆኖ እግዚአብሔርን ደስ የሚያሰኘውን ስራ ለመስራት፣ ለመወያየት፣ ለመወሰን የሚያስችለንን አቅሙን ጉልበቱን እንዲሰጠን ቅዱስ ፈቃዱ ይሁንልን። የተወሰኑ ጥቅሶችን አቅርቤላችሁ እንደተለመደው ከዚያ በኋላ ወደ ዕለቱ መርሃ ግብር ነው የምንሄደው። ሌላው ለዚህ ጉባኤ መመስረት ገዳማውያኑ በራሳቸው ተነሳሽነት በራሳቸው ጥረት፣ ይህ ታሪክ ስለሆነ መረሳት ስለሌለበት ነው። ገዳማውያኑ በራሳቸው ተነሳስተው የገዳማት ጉዳይ ያሳስበናል፣ የገዳማት ጉዳይ ቸል የሚባል አይደለም፣ መልኩን እየቀየረ ነው፣ ይዘቱን እየለወጠ ነው። ስለዚህ ገዳማቶቻችን እንደ ጥንቱ እንደ ጠዋቱ ስማቸው ከግብራቸው ግብራቸው ከስማቸው ጋር ተዋህዶ መስራት አለብን በሚል መንበረ ፓትርያርክ ጠቅላይ ቤተ ክህነቱንም ድምፃቸውን በማሰማት ወደዚህም በመመላለስ እነሆ የእግዚአብሔር ፈቃድ ሆኖ በብፁዕ ቅዱስ አባታችን እንዲሁም በመንበረ ፓትርያርክ ጠቅላይ ጽሕፈት ቤት አማካኝነት ሙሉ ፈቃዱንም አግኝቶ በቅዱስ ሲኖዶስም እውቅና ተሰጥቶት ሁለተኛ ጊዜ ለማክበር ስለቻላችሁ እንኳን ደስ አላችሁ። የበለጠ እንድትሰሩ እግዚአብሔር ይርዳችሁ እላለሁ። በዚሁ ካጨበጨብን ወይ መተው ነው ወይ ደግሞ ሞቅ ደመቅ እንጂ
የመነኮሳት ጉዳይ ስለሆነ እዚህ ላይ ጭብጨባው ቢቀር ግድ የለም። በዚህ በመነኮሳቱ አልተለመደምና በዚያው ዝም ብሎ በጸሎት መተሳሰቡ ጥሩ ነው። ነጠብጣቡም የበዛ ለዚህ ነው። ያለ ቦታው ጭብጨባ መጥቶ ነውና ግድ የለም። እግዚአብሔር ይስጥልን። በዚህ ዕለት ያው ብፁዕ ቅዱስ አባታችን በመካከላችን ተገኝተው ይመሩን እንደነበር ይታወቃል። የሆነ ሆኖ የተለየ ስራና አጋጣሚ መርሃ ግብር ስለተፈጠረ በሱ ምክንያት ነው መካከላችን ያልተገኙት። ግን እንዳሉ ነውና የምንቆጥረው በሃይማኖታችንም ስርዓት በመካከላችን አሉ ብለን እንድናስብ እንገደዳለን። እግዚአብሔር ከሁላችን ጋር ይሁን። የቅዱስነታቸውን ቡራኬ ይድረሳል። ወይቤሎ እመሰ ትፈቅድ ፍጹመ ትኩን ሀቲ ተርፈተከ ሁር ወሲድ ኩሎ ዘብከ ወሀብ ለነዳያን ወትረክብ መዝገበ በሰማያት ወጽር መስቀለ ሞትከ ወነአ ትለወኒ። ማርቆስ 10 ቁጥር 21 ላይ ያለው ኃይለ ቃል ነው። ፍጹም ልትሆን ከወደድክስ አንዲት ነገር ቀርታለች። ሂደህ ያለህን ሽጠህ ለድሆች ስጥ፣ በሰማይ ወይም በሰማያት ገንዘብ ታገኛለህ። የምትሞትበት ነው ማለት ክብር የምታገኝበት ነው፣ ዋጋ የምታገኝበት ነው። መስቀል ተሸክመህ መጥተህ ተከተለኝ። ይህ የእግዚአብሔር ቃል ነው። መነኮሳቱ ይህንን ቃል በመፈጸም ሁሉን ትታችሁ ያላችሁን ሁሉ ነገር ይቅርብን ብላችሁ ለእኔስ እግዚአብሔር ይሻለኛል እንደሚለው እግዚአብሔርን መርጣችሁ የተከተላችሁ ናችሁና እነሆ እርፍ ይዞ ወደኋላ ማረስ ስለማይቻል ይህንን የመጀመሪያው ምርጫችን አድርገን በመጀመሪያው ምርጫችንና ዓላማችን ጸንተን ከአደናቃፊዎች፣ ከእንቅፋቶች፣ ከመሳሰሉት ነገሮች ርቀን በምንም በማንም ለምንም በየትኛውም መልኩ ሳንገደድና ወደኋላ ሳንመለስ ክብር የምናገኝበትን መስቀሉን ተሸክመን በመከራውም ጸንተን እስከ መጨረሻዋ ሕቅታ ድረስ ዓላማችንን ዓላማ አድርገን ከግቡ ለመድረስ ጠንክረን እንድንሰራ የሚያሳስበን የእግዚአብሔር ቃል ነው። ወደኋላ ማንም ማን ላይጎትተን በዚህ ጥቅስ ራሳችንን እንየው። እንደ ማር ይስሐቅም ከመጽሐፈ መነኮሳት አንዱ በሆነው ማር ይስሐቅ አስተፋጥን ለፈቲሃ ኩሉ ማይሰራት ዘአፋ እምኔከ፣ ካንተ ባፋ የሚሆን ዓለማዊ ነገርን ለመቁረጥ ጣር ትጋ ነው። ዓለማዊ ነገር መልሶ የሚጎትተው ማንም መነኮስ እንዳይኖር፣ ማንም ማን እንዳይኖር ጥረት ትጋት ይጠይቃል። ለዚያውም በአዝጋሚነት ሳይሆን በፍጥነት፣ በግዴለሽነት ሳይሆን በትጋት። ምክንያቱም ጎታቹ ብዙ ነውና ዓለምና ምኞቱ፣ ዓለምና ፍላጎቱ በተለያየ መልኩ እንቅፋት በመፍጠር የማይታየውን እያሳየ የማይጨበጠውን የሚጨበጥ እያስመሰለ በምኞት እያከነፈ ጠልፎ የሚጥል ነውና እንዲህ አይነቱን ቆርጦ ለመጣል ትጋት የሚጠይቅ መሆኑን ማር ይስሐቅ ይነግረናል። ምዕራፍ 1 አንቀጽ ቀዳማዊ ላይ ማለት ነው። ይቤ ቅዱስ ነፍስ እንተታፈቅሮ ለእግዚአብሔር ይሁን ይከውን ረፍታ ወተርላ ቦቱ በባሕቲቱ ሎቱ ስብሐት። ክብር ይግባውና እግዚአብሔርን የምትወድ ሰውነት ረፍቷ ተድላዋ እሱ ብቻ ነው። በዚህ ምክንያት ነው አባቶቻችን እናቶቻችን ዓለምን
እንደ መርገም ልብስ ቆጥረው ዓለምንና ፍላጎቱን ንቀው የዓለምን ተድላና ደስታ በቃህን አንፈልግህም ከእኛም ጋር ግንኙነት የለህም ብለው እግዚአብሔርን ተከትለው የመላእክትን ኑሮ ያስተማሩን ሰዎች ሲሆኑ መላእክትን መስለው ሌትም ቀንም በትጋት በጸሎት በትህርምት በስግደት እግዚአብሔርን እያመሰገኑ ለሰባ ዓለም እየጸለዩ የኖሩት ከዚህ በመነሳት ነው። የበለጠውን ተድላ የበለጠውን ደስታ የበለጠውን ፌስታ ከእግዚአብሔር እንደሚያገኙ እርግጠኞች በመሆናቸው እነሆ ከእግዚአብሔር ጋር ኖረዋል። አኗኗራቸውንም አስተምረውናል፣ በቃልም በተግባርም በመጽሐፍም። ስለዚህ የነሱ ልጆች ነን የተተካን መነኮሳት መነኮሳያት አባቶቻችንንና እናቶቻችንን መስለን ከእግዚአብሔር ከሚገኘው ተድላ ደስታ የበለጠ ምንም ነገር አለመኖሩን አረጋግጠን ዕለታዊም ሆነ ጊዜያዊ ፈተናዎች ቢያንዣብቡ ለጊዜያዊም ሆነ ለዕለታዊው ለዓመታዊው ፈተና እጅ ሳንሰጥ እስከ መጨረሻዋ ድረስ በጽናት ከርኩሳን መናፍስት ጋር እንደ አባቶቻችን በስመ እግዚአብሔር እየተዋጋን ተግተን እንድንኖር እነዚህ ከላይ የጠቀስኳቸው ጥቅሶች ያስተምሩናል፣ ያስረዱናል፣ ያሳዩናል፣ ይመክሩናል፣ ይገስጹናል። ይሄ ለመግቢያ ያህል ይህንን ካልኩኝ ከዚህ ውስጥ 2-3 ነገሮችን መዘዝ አድርገን ዛሬ ላይ ገዳማውያንና ገዳማውያኑን ምን ይመስላሉ? ምን እንመስላለን? አርቀን እዚያ ማዶ የምንለው ሳይሆን እኛ ነው ራሳችንን እያገናኘን በጥቂቱ ራሳችንን እንድንመረምር ገዳማቶቻችንን እንድንቃኝ አሳስባቸዋለሁ። ከላይ የተጠቀሰውን ጥቅስ ሰምተናል። እመሰ ትፈቅድ ፍጹመ ትኩን ሀቲ ተርፈተከ፣ ፍጹም ለመሆን አንዲት ቀረችን የተባለ እሱም ባለጸጋ እንቶ እኛውን ፍጹማን ሆነን ከገባን በኋላ የፍጹምነትን ሥራ ከሰራን እንሰራለን ብለን ከወሰን በኋላ ቃል ገብተን ሙተናል ተገንዘናል ብለን ራሳችንን ለእግዚአብሔር ሰጥተናል ብለን በየገዳማቱ የገባን ወይም ደግሞ ለልዩ ልዩ አገልግሎት በየአድባራቱ በየገዳማቱ የተሰማራን መነኮሳትና መነኮሳያት ዛሬ በዘመኑ ምን እንመስላለን? ወገኖችስ ምን እያሉን ነው? ለአባቶቻችን ለእናቶቻችን ይሰጡት የነበረውን ክብር እየሰጡ ነው? አባቶቻችን እናቶቻችንን ሲማጸኑ የነበሩት በጸሎት እርዱን ይሉ እንደነበረ ዛሬ እኛንም እያሉን ነው ወይስ ሌላ ስም ሰጥተውናል? ቀለማችን ያው ነው ተለውጧል? ግብራችን እንደነበረ ነው ርቋል? የሚለውን ራሳችንን በራሳችን በመጠየቅ መልስ መስጠት የእያንዳንዳችን ድርሻ ነው። ሁሉን ትቶ የተከተለ ሰው ይልቁንም ደግሞ ፍጹም መሆንን የሚሻ ሰው ወደኋላ መመለስ ተገቢ አለመሆኑን በልዩ ልዩ ምሳሌ ተነግሮናል። ወደኋላ የሚያርስ ገበሬ የለም እርፍ ይዞ። አለበለዚያም ደግሞ ወደ ጥፋቱ መመለስም ደግሞ በደልና ኃጢአት መሆኑም ተጠቅሶልናል። ዛሬ ላይ እነዚህ ነባሮቹ ጥንታውያኑ ፈጽሞ አባቶቻችን እናቶቻችን ያልተለዩአቸው የእግዚአብሔር ቸርነት ዛሬም ያለባቸው የሰፈነባቸው ካልሆኑ በስተቀር ትንሽ የብዙዎቹ ገዳማት መልካቸውን ቀያይረዋል። ትናንትና እንደምታውቁት በገዳም ስርዓት የኔ የግሌ የሚባል ቁሳቁስ ፈጽሞ አልነበረም፣ የለም። የዕለት ድሪቶ መጥቀሚያ መድፌ እንኳ የዕለት መቆራረጫ ቤሳ ምላጭ እንኳ
የኔ ናቸው የሚባሉ ንብረቶች አልነበሩ። ገዳሙ በሕጉ በስርዓቱ እንደ መቁንን ቀንኖ ይሄ ያንተ፣ ይሄ ያንቺ፣ ይሄ የርሶ ብሎ ሲሰጥ ካልሆነ በስተቀር ዛሬ ግን መድፌ ምላጩ አይደለም። የአንድነት ምግባችን እንኳን እየተለወጠ ያለበት ሰዓት ነው። ገዳሙ በስርዓተ ገዳም በሽተኛ ከሆነ ምናልባት ምግባችን የገዳማዊ ምግብ እንዲጣፍጥ አይፈለግምና የሚሆመጥጥ ከሆነ በበሽታው ምክንያት በገዳሙ ስርዓት ተፈቅዶለት ለየት ያለ ምግብ እንዲሰጠው ካልታዘዘ በስተቀር መቅኑኑን ወስዶ ከቤቱ ወጥ ከልሶ አጣፍጦ የመመገብ ዕድል በአባቶቻችን ስርዓት አልነበረም። ዛሬ ግን መልኩን ቀይሯል፣ ጠባዩን ለውጧል። ከአንድነት ገዳማት ይልቅ የቆሪት ገዳማት እየበዙ ነው። የኛ ከማለት ይልቅ የኔነት እየሰፈነ ነው። ስለዚህ ይሄ ደግሞ ትናንት የነበረው የአባቶቻችን የእናቶቻችን ክብር በዘመናችን እየተገፈፈም ነው። ለመነኮሳት ለመነኮሳያት እየተሰጠ ያለው ስም ጨርሶ የማይገናኝ የማይዛመድ መሆኑንም እየሰማን ነው። አሁን በውጭ ስላለው ወሬ አይደለም። ከዚሁ ከአዳራሻችን በዚህ ባሳለፍነው 2-3 ቀን በመጀመሪያው ሳምንት አሁን ሌላ ሳምንት ጀምረናል። የነበራችሁ የቃውንተ ቤተ ክርስቲያን ከገዳማትም የነበራችሁ አይቻለሁ። ምን እንደተባል ምን ስም እንደተሰጠን በምን አይነት ሙቀት እንደተጨበጨበልን አይደለም፣ አይተናል፣ ሰምተናል። ከየት? ከራሳችን ከቤታችን። ይሄ ሕሊናን ያቆስላል፣ ጥያቄም ያጭራል። ለምን? እንዴትስ የእሳት ልጅ አመድ እንሆናለን የሚል ጥያቄ ያመጣል። አባቶቻችን ስንቃኛቸው፣ ሕይወታቸውን ስናይ፣ አኗኗራቸውን ስንመለከት ራሳቸውን ለእግዚአብሔር የሰጡ ከጣመ ከላመ ከልዩ ልዩ መባልት የራቁ ሌትም ቀንም ተግተው የሚጸልዩ ከትሩፋት ወደ ትሩፋት የሚሸጋገሩ ልዩ ልዩ ገቢረ ተአምራትን የሚያደርጉ ከአባቶቻቸው በተሰጣቸው ጸጋ በተማሩት ከእግዚአብሔር በተሰጣቸው ክብር ልዩ ልዩ ነገሮችን እየሰሩ ቤተ ክርስቲያንን ከፍ ያደረጉ ገዳማቶቻችን በስነ ጽሑፍ፣ በስዕሉ፣ በማንኛውም በታሪኩ ባያያዙ አደለም ገዳማቱን ጠቅላላ ቤተ ክርስቲያንን ጠብቀው ለመንግስት ተርፈው ለሀገር ትልቅ ኩራቶች ሆነው የኖሩ ንጉሳውያን ቤተሰቦች እንዲማሩ፣ ጥበብን እንዲማሩ፣ ማስተዋልን እንዲማሩ፣ ግብረ ገብነትን እንዲማሩ፣ አፍቅሮ ቢጽን አፍቅሮ እግዚአብሔርን እንዲማሩ ይላኩ የነበሩ ወደ የገዳማቱ ነበር። ዛሬ ግን ለየገዳማቶቻችን ለመነኮሳቱ ለመነኮሳያቱ የተሰጠው ስም ከኛ ጋር የሚያቀራርብ አንዳች ነገር የለውምና ይህ ሊነካን ይገባዋል። ይህ አእምሯችንን ሊነካ ይገባል። እስከ ዛሬ ድረስ በማወቅም ባለማወቅም በተለያዩ ምክንያቶች ከእግዚአብሔር ወጣ ብለን ዘመናዊነትን ሽተን ባላስፈላጊ መንገድ የተጓዝን መቼም ሰው ውሎውን ነውና የሚመስል ካላስፈላጊ ሰዎች ጋር በመዋል በግዴለሽነትና ምን አለበት በሚል ተራ አስተሳሰብ ወደኋላ ያለ ቢኖር ወደፊት የሚገሰግስበትን፣ የተኛ ቢኖር የሚነቃበትን፣ የተቀመጠ ቢኖር የሚቆምበትን ስራ በዚህ ጉባኤ መስራት እንዳለብን ብዙና ብዙ ይጠበቅብናል። ስማችንን ለማስመለስ፣ ክብራችንን ለማስመለስ በእኛ ምክንያት እነዚህ ታላላቅ ገዳማት ድንቅ ድንቅ ስራዎች የተሰሩባቸው በዓለም እጹብ ድንቅ የሚያሰኙ ተግባራት የተፈጸሙባቸው ኢትዮጵያን አቅፈው የያዙ የኢትዮጵያን የሀገራችንን ታላቅነት ከፍ አድርገው በዓለም መድረክ የሚያሳዩ
የብርቅ ድንቅ ነገር ቅርሳ ቅርሶች መገኛ የሆኑ ገዳማቶቻችን የእውቀት ምንጭ መፍለቂያ፣ የጥበብ ምንጭ መፍለቂያ፣ የምርምር የጥበብ ዋና መሰረት የሆኑ ገዳማቶቻችን በእኛ ምክንያት ስማቸው ሊቀየር ሊለወጥ ስለማይገባ መነኩሴ የተባለ መነኮስ ሞተ የሚባለው ነገር ቀርቶ ዛሬ ሌላ ስም ሰጥተውናል። መንኮሰ ማለት ብለው ሌላ ስም ሰጥተውናል። መድገም አልፈልግም። ስለዚህ ሞተ በሚለው ትርጉም ብቻ ሞታችንን እያረጋገጥን የሞትነውም ደግሞ ለዓለምና ለፍላጎቱ መሆኑን በንስሐ ወደ እግዚአብሔር በመቅረብ በጸጸት በሮሮ የአባቶቼ ስም እንዴት በእኔ ምክንያት ይነሳል? የአባቶቼ ክብር እንዴት በእኔ ምክንያት ይዋረዳል? ስለዚህ ክብራቸውን መመለስ አለብኝ፣ ክብራቸውን መጠበቅ ማስጠበቅ አለብኝ በሚል ይህ ጉባኤ መዝከር ይኖርበታል፣ መወሰን ይኖርበታል። የውሳኔ ሐሳቡንም በአጽንኦት ለቅዱስ ሲኖዶስ አቅርቦ ማስወሰን ከዚህ ታላቅ ጉባኤ ይጠበቃል። ስለዚህ በአመጋገባችን፣ ባለባበሳችን፣ ባኗኗራችን የጥንቱንና የጠዋቱን ሥርዓተ ገዳሙን ተከትለን እንድንኖር ይህ ጉባኤ እንዲመክር ነው። ሌላው የምንኩስናን ሥርዓት ያመነኳኮስ ይህ ጉባኤ ባለፈው የሊቃውንት ጉባኤ አንዱ የመከረበት የዘከረበት የተወያየበት እንደ አንድ ትልቅ የቤተ ክርስቲያኒቱ ጉዳት አድርጎ የወሰደው ሊሻሻል ይገባዋል። ወደ ጥንቱ ይሻሻል ሲባል የነበረው አይደለም፣ ወደ ነበረበት ወደ ጥንቱ መመለስ አለበት የሚልም ውሳኔ ነው የወሰነ። ሰምታችሁታል። ምክንያቱም ዛሬ ላይ ብድግ ብሎ መንኩሻለሁ የሚባልበት ሰዓት ደርሰናል። እዚህ አብሮን የነበረ ሰውዬ ብድግ ብሎ አንዱ ገዳም ይሄዳል። በበነጋው እንግዲህ 40 ቀን የሚለውንም እንተወው 7 ቀን መቆየት ተስኖት በሁለተኛው በሶስተኛው ቀን መጥቶ ከእኔ ቢጤው ቅስናውን ተቀብሎ ጨምሮበት መስቀሉን ይዞ ባራኪ ሆኖ በአደባባይ ብቅ ብሎ እናየዋለን። ይህ ከምን የመጣ ስርዓት ነው? ነበረ ወይ? የአባቶቻችን ስርዓት ነበር ወይ? አንድ መነኮስ ለመመንኮስ ከየት ነው የመጣ? ጥያቄ አለበት እኮ። ከትምህርት ቤት ከመንፈሳዊ ትምህርት ቤት ነው የመጣ? ከዓለሙ ውስጥ ነው የመጣ? ከቤተ መንግስቱ ውስጥ ነው የመጣ? የት ነው የመጣ? እንደመጣበት እንዳኗኗሩ ሊሰጠው የሚገባውን ቀኖና ተቀብሎ ከ3 ዓመት እስከ 12 ዓመት ደጅ ጸንቶ ኖሮ ክህነቱን ማለት ሥርዓተ ምንኩስና ፈጽሞ ከዚያ በኋላ የሚገባው ከሆነ ደግሞ ገዳሙ ይገባዋል ብሎ ለሊቀ ጳጳሱ ተጽፎለት ክህነት የሚቀበልበት ሥርዓት ነበረ። ዛሬ ግን ሁሉም አየር ባየር በመሆኑ ሥርዓተ ምንኩስናን ዝቅ አድርጎታል። ለስም አጠራሩም ክብሩን ገፎታል። ስለዚህ ወደ ነበረበት ለመመለስ ፍጹምነት ስለሚያስፈልግ ተከትለንሃል ካልን በኋላ እንደገና ደግሞ ሸሽተንሃል ርቀንሃል የሚለው ውድቀት ስለሆነ እንደ ተከተልነው መኖር ስላለብን በዚህ ይህ ጉባኤ ሊመክር ሊዘክር ይገባል። ስርዓት ኑሮት ሕግ ኑሮት በአባቶቻችን ስርዓት ያንኑ ስርዓት በማጽናት ገዳማቱ ሁሉ ከየት ነው የመጣህ የሚል ለምሳሌ አንዱ ገዳም ላይ የኖረ መነኮስ ብድግ ብሎ እዚያ አውኮ ገዳሙን አመሰቃቅሎ ገዳማዊ ስርዓቱን ገለባብጦ የቁሪት ፍላጎቱንና ምኞቱን ፈጽሞ አስፈጽሞ ከዚያ ሲነቃበት እውነተኞች አባቶች እናቶች በጸሎትም ወደ እግዚአብሔር አመልክተው አስፈንጥሮ ሲሰደው ከየት መጣህ ሳይባል ሌላው ገዳም ላይ ይገባል። ተመልሶ ደግሞ ያንን ገዳም ልክ እዚያ አድርጎት የነበረውን መልሶ እዚያም ላይ ሲያደርግ እናያለን። ስለዚህ ገዳማቱ የመናበብ የመነጋገር የመወያየት ከየት ነው የመጣ ከዚህ ገዳም እንዴት ነበረ ህይወቱ ጤናማነቱ መንፈሳዊ ህይወቱ ማለት ነው። ስለዚህ ለንስሐ የሚበቃውን ለንስሐ በማብቃት እንገፍትረው እያልኩ አይደለም፣ እንጣለው እያልኩ አይደለም፣ አንህ እንበለው እያልኩ አይደለም። ግን መጥፎ ጠባይህን እዚህ ጋር አስወግድ፣ ስርዓተ ገዳሙ አይፈቅድም፣ ስርዓተ ምንኩስናው አይፈቅድም በማለት ማረም ማስተካከል የየገዳማቱን ድርሻ ነው። ሌላው ደግሞ አሁን ዛሬ የሚታየው በገዳም ስርዓት
ወጣኒ የወጣኒነቱን ስራ፣ ማዕከላዊው የማዕከላዊነቱን ተግባር፣ ፍጹሙም የፍጹምነቱን ስራ መስራት እንዳለባቸው ሕግ ነው፣ ስርዓት ነው። ዛሬ ግን ወጣኒው ብድግ ብሎ የፍጹምን ስራ ልስራ ብሎ በየገዳሙ ይቀመጣል። አንድ ቀን በረድነት ሳያገለግል፣ አንድ ቀን ሳይላላክ፣ አንድ ቀን ሳይታዘዝ፣ የወጣኒነቱን ተግባር ሳይጀምረው ማዕከላዊነቱንም ዘሎ የፍጹምነት ስራ የሚሰራበትንም እያየን ነው። ይህንንም መጠበቅ ማስጠበቅ የገዳማቱ አንዱና ትልቁ ድርሻ ነው ብዬ አምናለሁኝ። ከዚህ ውጭ ደግሞ መነኩሴ አይባል መነኩሲት አትባል ዝም ብሎ የሚኖሩ አሉ። በገዳማት ዝም ብለው የሚኖሩ ሁለቱም አይለፈኝ። ምናልባት ከዓለም የራቁበት የተሸሸጉበት ወደ ገዳም ገብተው ራሳቸውን የደበቁበት ምኞት ከተሳካ ወደ የቦታው ወደ ማለት ወደ የዓለሙ ተመልሰው ምኞታቸውን ለመፈጸም፣ ካልተሳካም ደግሞ እዚያው እየተመሳሰሉ ለመኖር አመክሮም ጊዜ አለው፣ ወቅት አለው። ከዚያም ስርዓተ ገዳሙ ፈቅደንልሃል ሲል የገዳሙን ስርዓት ሕግ ተቀብሎ ምክር ተቀብሎ መፈጸም የአንድ መናኝ ግዴታው ነው። ተመሳስሎ መኖር አንድ ጊዜ ወደ ዓለሙ አንድ ጊዜ ወደ ገዳሙ ብቅ ጥልቅ የሚለው ማስተሳሰብ ከባድ ነውና፣ ስለዚህ አስተፋጥን ለፈቲያ ሁሉ ማይሰራት ዛፋ እምኔከ፣ ካንተ በአፋ የሚሆኑ ዓለማዊ ነገርን ለመቁረጥ ጣር ትጋ። ሁላችንንም የሚመለከት ነው። በገዳምም ያለነውን በከተማም ያለነውን በስርዓተ ምንኩስና ውስጥ ያለነው በሙሉ ልናፋጥን የሚገባን ነገር ቢኖር ከኛ ውጭ ሆነውን ዓለማዊውን ጠባይ ከምንኩስና ሕይወት ጋር የማይዛመደውን በንስሐ አርቀን ቆርጠን በጣጥሰን ወደ ጥንቱ ወደ ማንነታችን ተመልሰን እግዚአብሔርን እየለመን እንድንኖር የቅድስት ቤተ ክርስቲያን መልእክት ነው። ስራችንም ይህ ነው። እግዚአብሔርን መከተል፣ ከእግዚአብሔር ጋር መኖር እረፍቱም ተድላውም ደስታውም ከማንኛውም የበለጠና በየትኛውም ጊዜ የማናገኘው በመሆኑ እነሆ እንደ እግዚአብሔር ፈቃድ እንመላለስ። ፈቃድ እግዚአብሔር ሆኖ ከዚህ ሰዓት ደርሰናል። እነሆ ጉባኤያችን ተጀምሯል። እግዚአብሔር ፈቃድ ሆኖ አይናማ ሊቃውንት አሉን። በዚሁ ሰዓት እንደው በዚሁ አጋጣሚ ለውዳሴ ከንቱ ያይደለ እግዚአብሔር መቼም ምክንያት አለው። ገዳማቶቻችን ምንም ቢሆን ምን በሞቱ የሚባል ነገር ታውቃላችሁ? ምን በሞቱ እዚህ ይሸምቱ የሚባል ተረት አለ። አካባቢውን እኔ እዚህ ጋር ማለት የለብኝም። የሚሸመትበት አካባቢ አለ። ጤፉንም ሆነ ምኑን ምን በሞቱ እዚህ አካባቢ ይሸምቱ የሚባል አነጋገር አለ። እንደው ምንም ቢወደድ ምንም ቢል ገበያው አይራብም ማለት ነው። ገበያው አይራብም ማለት ነው። ምንም መነኮሳቱ ቢነቀፉም ብንነቀፍም ገዳማቶቻችን ቢተቹም ስም ቢወጣም ከገዳማቱም እግዚአብሔር ሰው አለ። ሕዝቡን የሚጠብቅበት መንጋውን የሚጠብቅበት የሚንከባከብበት መነኮሳቱን ያስነሳል። ምንም የካህናቱም ስም የሕጋውያኑም ስም የተለያየ ስም ቢመጣ ከዚያም ውስጥ ደግሞ ክብረ ክህነትን ለመግለጽ እግዚአብሔር ሰው አለው በየቦታው። ጨርሶ እንዳንጠፋ ጨርሶ ስም አጠራራችን ከንቱ እንዳይሆን ዛሬም እንዴ መነኮሳት እኮ አሉ። ዛሬም ሌላውን ትተን ነገሌን ተመልከት። ዛሬም እኮ ቀሳውስት ካህናት አሉ፣ ነገሌን ተመልከት የሚል እግዚአብሔር ይፈጥራል በየዘመናቱ። ስለዚህ ለማለት የፈለግኩት ከመነኮሳት ዛሬ ዘመኑን በመከተል በዘመኑ መሳሪያ ሃይማኖትን በመጠበቅ ስርዓትን በመጠበቅ ቀኖናን በመጠበቅ አላስፈላጊ መተቻቸትንና ኢ ክርስቲያናዊ የሆነ ስነ ምግባርን በመተቸት ጠዋትም ማታም ያለ እረፍት ተግተው የሚያስተምሩትን ጠቅላላ ለዓለም በሙሉ ዘመኑ ዓለምን አንድ መንደር አንድ ሰፈር አድርጓታልና ርዕሰ ሊቃውንትን አባ ገብረ ኪዳንን ከልብ ነው በዚሁ አጋጣሚ የማመሰግነው። እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን እላለሁኝ።
ከዚህ በተረፈ ሌሎችም እንደው ስም ብዘረዝር ጊዜው ስለሌለኝ እንጂ ከቀሳውስቱም ከዲያቆናቱም እግዚአብሔር የመረጣቸው ያከበራቸው ሁልጊዜ ቤተ ክርስቲያናቸውን ብቻ ወክለው ግለሰብን ሳይሆን ሃይማኖትን ይሰብካሉ፣ ኃጢአትን ሳይሆን ግብረ ገብነትን ይሰብካሉ፣ ሕጋዊነትን ሳይሆን ሕግን ያስተምራሉ፣ ቀኖናን ያስተምራሉ። ይሄ ነው ለቤተ ክርስቲያኒቱ የሚያስፈልጋት። ይሄ ነው ስም መስጠት፣ ስም ማውጣት፣ መተቻቸት። ይሄ የቤተ ክርስቲያንም ስርዓትም አይደለም፣ የአባቶችም ስርዓትም አይደለም። ከየትኛውም አባቶቻችን ከእናቶቻችን የተወረሰ አይደለም። ስለዚህ እንደነዚህ አይነት በምሳሌነት የሚገኙ መነኮሳትን፣ ካህናት፣ ቀሳውስትንም ጥሩ አርአያና ምሳሌ አድርገን ድጋፍን በመስጠት ይችን ቤተ ክርስቲያን እንጠብቃት። ፈቃደ እግዚአብሔር ሆኖ አሁን ያለው ሁሉ እንቅስቃሴ በጣም ጥሩ ነው። በዚህ ዓመታት ባሳለፍናቸው ዓመታት እግዚአብሔርን የማመሰግነው ሊቃውንቱ በሊቃውንት፣ መምህራን በመምህራን፣ መነኮሳት በገዳም ስርዓት ሁሉም ወደ ቤት ግባ ተብሎ ወደ ቤቱ ያልገባ የለም። ምከር፣ ዝከር፣ ወስን፣ ቤትህን ጠብቅ ተብሎ ሁሉም ተጠርቶ በዚህ በጣም ደስተኛ ነው። ምክንያቱም ቤተ ክህነቱ ነው እንዲህ ያደረገ፣ ሲኖዶሱ ነው እንዲህ ያደረገ የሚለው ትችት ከዚህ በኋላ አይሰራም። ኃላፊነታችሁን ሁላችሁም ተረክባችሁ ስሩ ብሎ ቤተ ክህነቱም ቅዱስ ሲኖዶሱም ቅዱስ ፓትርያርኩም በሩን ክፍት አድርገው ግቡ፣ ምከሩ ብለዋል። ሐሳባችሁን አቅርቡ፣ ወስኑ፣ መልእክቱ ተላልፏል። ለዚህ ነው ሊቃውንቱ አሁን ባለፈው በጣም እጅግ ያኮራ ነበር። ያልተዳሰሰ ያልተፈተሸ አንዳች ነገር የለም። በቅደም ተከተል ሚዲያዎቻችን ይለቁታል ወደፊት ብዬ አስባለሁኝ። የሚመለከተው ክፍል እያየ ሊቃውንት ጉባኤው እያረመ ገዳማቱ የገዳማቱን ሌላውን የሊቃውንቱን ስም ክብር የሚጠብቅ የገዳማቱን ስም ክብር የሚጠብቀውን ቤተ ክርስቲያን ማን ነበረች፣ ወደፊትስ ማንነት የሚለውን በየመካከሉ ዝም ብሎ ብድግ ብሎ ቀኝ ግራ የሚያናፍሰውን ቤተ ክርስቲያኒቱ መሪ ሰሪ እንደሌላት የሚያስመስለውን መቋቋም ከዚህ ትውልድ ከዚህ ዘመን ይጠብቃል፣ ይጠየቃል። በተለይ አባቶቻችን ቅድም ርዕሰ ሊቃውንት የመረጡት ጥቅስ ምስባኩን ማለት ነው። በቅድመ መላእክት ብለው መመሪያ ሰጥተውልን ስጡ ብለን ተሰብኮልናል። ይህ ጥቅስ ዝም ብሎ አይደለም የተጠቀሰው፣ ባንታደል ነው እንጂ ዛሬ ላይ ጥንት የታደሉት አባቶቻችን እናቶቻችን በስርዓተ ምንኩስና ይጓዙ የነበሩት ሁሉ አይደለም በስርዓተ ምንኩስና የሚኖሩ ወጣንያኑ አርድእት ራሳቸው ሳይቀሩ ሰዎች ሲሆኑ መላእክትን መስለው እግዚአብሔርን ሲያመሰግኑ ስለነበረ በዚያው ሕግና ስርዓት ዛሬም ከቦታው ልንጠፋ ስለማይገባን እንደ መላእክቱን መስለን ለእግዚአብሔር እንስገድ፣ ለእግዚአብሔር እንገዛ፣ ለእግዚአብሔር እንዘምር የሚለው ነው። ወንጌሉም ከዚያው ጋር ተያይዞ ይሄ ጥላቻን፣ ቂምን፣ በቀልን፣ ክፋትን ሁሉ አርቀን ይቅር ባይነትን ገንዘብ አድርገን ከእግዚአብሔር ጋር እንድንኖር መመሪያ ሆኖ ነው የተነበበልን። የእግዚአብሔር ቃል ነውና መመሪያችን ነው፣ መካሪያችን ነው። ስለ ሁሉም ነገር እግዚአብሔር የተመሰገነ ይሁን። በድጋሜ እንኳን ደህና መጣችሁ። ጉባኤያችንን እግዚአብሔር ይባርክልን። የሰላም፣ የፍቅር፣ የአንድነት ውጤታማ ጉባኤ ያድርግልን።